ይድረስ በጣም ለመወዳትና ለማከብራት ከአላህና ከመልእክተኛው ቀጥሎ ሕይወቴን ለሰጠኋት እናቴ በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እጀምራለሁ። የአላህ ሰላም እዝነትና በረከት ባንቺ ላይ ይሁን እማዬ። እማ ከየት እንደምጀምርልሽ አላውቅም፣ ግን ሁሌም የደም ስሬ በተዘዋወረው ቁጥር ያንቺን ፍቅር አብሮ ያቃጥለኛል። በተለይ ደግሞ አንቺን ትቼ ለአረብ ግብርና ከመጣሁባት ጊዜ ጀምሮ ፍቅርሽ እያየለብኝ አስቸግሮኛል። እማ ምን አለበት አብረሽ እያለሁ ለአንቺ መስጠት የሚገባኝን ክብር ሰጥቼሽ ቢሆን ኖሮ። አሁንማ ምን ዋጋ አለው? ርቄሽ ከተጓዝኩ በኋላ ፍቅርሽም ክብርሽም ገባኝ። እማዬ ጀነት እኮ ያንቺ እግር ስር እንደሚገኝ ነገሩ። ሌላው ደግሞ የወላጆችን ሐቅ ያልጠበቀ ሰው አላህ በእዝነት አይን አይመለከተውም ሲባል ሰምቼ ያኔ ካንቺ ጋር እያለሁ እያናደድኩሽ ትእዛዝሽን እየጣስኩ ያሳለፍኩት ያ አስቀያሚ ጊዜ ትዝ እያለኝ እረፍት ይነሳኛል። እማዬ አንቺ ምን ጊዜም ሩህሩህ ነሽና ይቅር እንደምትይኝ አልጠራጠርም። እናቴ እኔ እኮ ሁሌም እናፍቅሻለሁ፣ እሳሳልሻለሁ። አንቺስ ምን ያህል ናፍቀሽኝ ይሆን? ምን ያህል በትዝታ ማዕበል እኔ ጋር መጥተሽ ትመለሺ ይሆን? ኡሚ ስለ አንቺ ባሰብኩ ቁጥር እንባ ይተናነቀኛል፣ አንቺ ጋር ደርሶ መመለስን ያስመኘኛል። ኡሚዬ ያኔ አብረን እያለን ግን ትዝ ይልሻል? በሌለሽ ብር ልብስ ስትገዢልኝ ከአንቺ መራብ ይልቅ የኔን እያስቀደምሽ ስትመግቢ የምጠግብ አይመስልሽም ነበር እኮ። አንቺማ አንዲት እናት ለልጇ መስጠትና መሆን የሚገባትን ሁሉ ሰጠሽኝ፣ ሆንሽልኝ። እኔ ግን ያንቺ ክብር ያንቺ ፍቅር የሚገባኝና የምረዳው ገና ዛሬ ነው። አያናድድም? ምናምን አብሬሽ በነበርኩበት ሰዓት የልብሽን የፍላጎትሽን ሁሉ እያደረኩ ኖሬ ቢሆን ኖሮ ላይመጣ ላይመለስ ነገር ያብከነክነኛል። ትዝታሽ ሲጫነኝ ፍቅርሽ ሲያየልብኝ ጩኺ ይለኛል። አሁኑን ሄደሽ አግኛት ፈልጊያት ይለኛል። ግን እማዬ አንቺ ያኔ በልጅነቴ ከራስሽ ስሜት የኔን ስሜት አይደል ስትጠብቂ ኖርሽው? እኔም ዛሬ ትልቅ ሰው ሆኜ ከራሴ ስሜት ያንቺን የማስቀደም ግዴታ እንዳለብኝ ስለተማርኩ የፍላጎትሽ ይሆን ዘንድ ደፋ ቀና እላለሁ። ኡሚ አንድ ታሪክ ላጫውትሽ። አንድ ዓሊም እናታቸው ሞታ ከሚገባው በላይ በጣም አለቀሱ፣ ሰብር እስኪርቃቸው ድረስ። በዚህ ጊዜ ይህንን ለቅሷቸውን ያዩ ሰዎች ቀርበው ጠየቋቸው። ያ ሼኽ ምን ያስለቅሶታል ብለው ጠየቋቸው። የእናቴ ሞት ነዋ ሲሉ መለሱ። ከዚያ እና እኛን ስለ ሰብር ሲያስተምሩን ቆይተው እርሱ እንዴት ሰብር ማድረግ ይሳኖታል ሲሉ ቢጠይቋቸው ሼኹ እንዲህ በማለት መለሱ። እኔ እኮ ማለቅ ሰው ሁለት ጀነት የምገባባቸው አማራጮች ነበሩኝ። አንደኛዋ ጀነት የምገባባት ምክንያቴ እናቴ ነበረች። እሷን በመንከባከቤ ጀነትን አገኝ ነበር። አሁን ግን ያንን እድል ማጣቴ ነው የሚያስለቅሰኝ ብለው ነገሯቸው። እማ አጠገብሽ ሆኜ አንቺን የምንከባከብበት ጊዜ መቃረቡን በተስፋና በጉጉት ተጠብቀው እኖራለሁ። አንቺ ጋር ደርሼ አይቼሽ ተደስቼ ፍላጎትሽን እስካሟላና እስካስደስትሽ ድረስ አላህ ሁለታችንንም አይለያየን። እድሜሽን ያርዘምልኝ፣ ጤናሽንም ያብዛልኝ። ያለሽበት ሀገር፣ መንደር፣ ሰፈሩ ሁሉ ሰላም ይሆንልኝ። ለሁሉም አዛኝ የሆነው ጌታዬ አላህ ለኔ ሲል ይጠብቅሽ።
ለኔ ሁሌም ለምናፍቅሽ ለኔ ሁሌም አይኖችሽን ለማየት የምጓጓልሽ ለኔ ስለመኖርሽ